ዋትስአፕ ኤቭሪባዲ እንዴት ናችሁ? እንግዲህ ትሬድ ሪካፖችን ከዚህ በፊት ዴይሊ ፖስት አደረግ ነበር። ዴይሊ ማለት በየቀኑ ሳይሆን ጀስት የዛን ቀን የወሰድኳቸውን ትሬዶች ብዙ ጊዜ ፖስት አደረግ ነበር። በጣም ብዙ ሰዎች እንደጠቀማችሁ ስትነግሩኝ ቆይታችኋል። እስከዛሬ ብዙ ነገርም ትማሩበታላችሁ ብዬ አስባለሁ። የመወስዳቸውን ትሬዶች ዊን ሆነ ሎስ ሆነ ምናምን ነገሩ ሳይሆን ጀስት በሳምንት ውስጥ መወስዳቸውን ትሬዶች ሪካፕ አድርጌ ለማስቀመጥ ያክል ነው ያሰብኩት ማለት ነው። ዴይሊ ማድረጉ ትንሽ ከዚህ በኋላ ለእኔም አድካሚ ሊሆን ይችላል። በእርግጥ ከዚህ በኋላ ትሬድ ምገባባቸው ቀኖች ላይ በተቻለ መጠን ላይቭ ስትሪም ለማድረግ ሞክራለሁኝ። ከዛ ውጭ ባለው ግን ዴይሊ ፖስት ማድረግ በጣም ታየርሰም ነው። ዛሬ እንግዲህ መጀመሪያው በዊክሊ ሪካፕ አድርገ ነው። ዛሬ መጀመሪያው ላስት ዊክ ላይ የወሰድኳቸውን ትሬዶች ሪካፕ አደርግላችኋለሁ። ሁሉንም ትሬዶች እየወሰድኩ ያለሁት አሁን ላይ ፔፐርስቶን ኢትዮጵያ ውስጥ እየሰራ ነው ያለው። የፔፐርስቶንን ሊንክ የምትፈልጉ ከሆነ ዲስክሪፕሽን ላይ ያስቀምጥላችኋለሁ። በጣም ትጠቀሙበታላችሁ ብዬ አስባለሁ። ምክንያቱም ዳይሬክትሊ ከትሬዲንግ ቪው ላይ ነው ትሬድ እንድታደረጉ እየፈቀደ ያለው። ያም ብቻም ሳይሆን የስፕሬዶ ጉዳይ፣ የሬጉሌሽን ጉዳይ፣ የማኒፑሌሽኑ ምናምን ነገር ያን ያህል እንትን የለውም። በጣም ሬጉሌትድ የሆነ ልንተማመንበት የምንችል አይነት ብሮከር ነው። እሱን ነው እንግዲህ አሁን ላይ እየተጠቀምኩኝ ያለሁት። ስለዚህ ሜቢ እሱ የምትፈልጉ ከሆነ ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ። እሱን ብትጠቀሙ ሰጀስት አድርጋችኋለሁ። ከኔክሰን እስከነ ምናምን ጭራሽ የሚወዳደር አይነት ስላልሆነ ስክሪኑ ላይ ልግባና በደንብ ላሳያችሁ። ትንሽ ዋይድ ሊሆን ስለሚችል ወደ ጎን አዙራችሁ ወይ ፉል ስክሪን አድርጋችሁ ብታዩት የተሻለ ነው። ሞር ላይ መች ይችላል። ትንሽ ስክሪን ዋይድ ስለሆነ በደንብ ላይ ታያችሁ ይችላል። ሶስት አልኩ 4 ትሬዶች ወስጃለሁኝ። ዩሮኤስዲ ላይ 2 ትሬድ፣ ናስ ላይ ደግሞ ሌላ 2 ትሬዶች ወስጃለሁ። ላስት ዊክ እንደምታውቁት በጣም ከባድ ኒውሶች ነበሩ። ኦልሞስት ከሰኞ ጀምሮ ኒውስ በኒውስ ነው። ሃይ ኢምፓክት ኒውሶች እንኳን ባይሆኑ በጣም ብዙ ኒውሶች ነበሩ። ሰኞ፣ ማክሰኞም፣ ሮብም፣ ሐሙስም አርብም። እንደሱ አይነት ሳምንቶች ላይ ስፔሻሊ መሀል ላይ ሲሆን ከባባዶቹ ኒውሶች እኔ ኖርማሊ ትሬድ ማድረገው ናስ 100 ነው። ግን በተቻለ መጠን በጣም ኒውስ የሚበዛባቸው ቀኖች ላይ በጣም ግልጽ የሆነ አክሽን ካላየን በስተቀር ትሬድ ማድረግ አልፈልግም። ታይም ጠብቄ ነው ትሬድ ማድረገው። ኢንፋክት ሁሉም ትሬደር እንደዛ መሆን አለበት ብዬ አስባለሁ። ፉል ታይም ሆነ አልሆነ የሆነ ታይም ስፔሲፊክ አይነት የትሬዲንግ አካሄዶችን መከተል የተሻለ ነው ብዬ አስባለሁ። እነሱን ሪቫይዝ ለማድረግ ያክል ሰኞ ላይ ዩሮኤስዲ ወስጃለሁኝ። እዚህ ጋር እንደምታዩት ላስት ዊክ የወሰድኩት ነበረ። ይሄንን የወሰድኩበትን ምክንያት ላሳያችሁ። ሰኞ ዕለት ኦክቶበር 27 ይሄንን ትሬድ ለምን ወሰድኩት የሚለውን ዩሮኤስዲ ላይ ነው። ዩሮኤስዲ ላይ ሞር ለንደን ሴሽን ላይ ነው እንግዲህ ያው ትሬድ የወሰድኩት። እዚህ ጋር በጣም ስትሮንግ የሆነ ኦርደር ብሎክ ሌቭል ነበረ። እዚህ ጋር የምታዩት ከላስት ዊክ የመጣ ማለት ነው። እሱ ሌቭል ላይ ሪጀክሽን አሳይቶኛል። ላስት ዊክ ማለት ነው። ድጋሚ መጣ፣ አልነኩትም፣ አልነካውም። እስካሁን ድረስ ምንም የተነካ ነገር የለም። ከዛ ይሄ ሲከፈት መንዴ ሲከፈት ኤዥያን ሴሽኑ እንደምታዩት ከዚህ እስከዚህ ሬንጅ አድርጎ ነበር። ከዛ በኋላ ለንደን ላይ ሊኩዲቲውን ቴክ አደረገው። ሊኩዲቲውን ቴክ ካደረገው በኋላ ሞስትሊ ያው እኛ ትሬድ የምናደርገው ወይ ሪቨርሳል ነው ወይ ኮንቲኒሽንን በደንብ እየጠበቅን ነው። እና ሊኩዲቲ ስዊፕ ከተደረገ በኋላ ይሄኛው ስትሮንግ ኦርደር ብሎ እንደምታዩት እሱን ሪጀክት ካደረገ በኋላ ሞር የሪቨርሳል ስሜት ሰጠኝ ማለት ነው። ስለዚህ ጠበቅኩኝና ሎወር ታይም ፍሬም ላይ ኮንፊርሜሽኖችን ጠብቄ እቺን ትሬድ ወሰድኳት ማለት ነው። የወሰድኩበትን መንገድ በደንብ ዩት። ስለዚህ ኦርደር ብሎኩ ላይ ሪጀክት አደረገ 15 ሚኒት ላይ። ከዛ 5 ሚኒት ላይ ወረድኩኝ። ኦልሬዲ እዚህ ጋር ኤዥያን ሊኩዲቲውን ወስዶታል። 2 ሪስፔክትድ የነበረ ኦርደር ብሎክ ላይ ባውንስ አድርጓል። ስለዚህ አሁን ድጋሚ እዚህ ጋር መጣ። ከዛ ሲመለስ እንደምታዩት በጣም ከፍ ባለ ዲስፕሌስመንት ነው ሄደው። እንግዲህ እንደ አይሲቲ ትሬደርነት እንደ ኮንፊርሜሽን የምታያቸው ነገሮች አሉ። እዚህ ጋር ፌር ቫሊዩ ጋፕ አለ። እሱ ፌር ቫሊዩ ጋፕ ላይ ሲመለስ ጠብቄ መውሰድ ይችል ነበር። ግን ሁልጊዜ ደግሞ አታከብሩም ሩላችሁ። ልክ ላይሆን ይችላል ይሄ አካሄድ። ግን ሞር ኮንፊርሜሽኑ ስትሮንግ ነው ለእኔ። ኦርደር ብሎክ ላይ ነጥሯል። ዛን ሊኩዲቲ ስዊፕ አድርጓል። ስለዚህ ኢሚዲየትሊ ገባሁት ማለት ነው ይሄንን ትሬድ። እንደምታዩት 1 2 3 አካባቢ ሪስክ ቱ ሪዋርድ ሰጥቶኛል። ታርጌት ያደረግኩት የኤዥያውን ሃይ ነው። ይኸው እንደምታዩት እሱን ስዊፕ ካደረገ በኋላ ተመልሶ ወረደ ማለት ነው። ሰኞ ዕለት ዩሮኤስዲ ላይ ወሰድኳት ትሬድ ይሄነች። ቤዚክሊ እንዳያችሁት እንግዲህ ኦርደር ብሎክ እኔ በጣም ነው መወደው። ሪስፔክት ይደረጋል ብዙ ጊዜ። ምክንያቱም ኢንስቲትዩሽኖች ኦርደሮች የሚያስገቡበት ቦታ ነው ተብሎ ስለሚታሰብ ማለት ነው። ከዛ በኋላ ናስ ላይ ነው። ናስ ላይ የወሰድኩት ትሬድ አለ እዚህ ጋር። ቀጥታ ነው ያስወጣኝ። ቀጥታ አይደለም ትንሽ ጠብቋል። ግን ናስ ሰኞ ዕለት የወሰድኩት ትሬድ ነው ይሄም። ኤዥያን ነበረ እዚህ ጋር እንደምታዩት ኤዥያውን ለንደኑ ወደ ላይ ያወጣ። ኤኤምዲ የምታስታውሱ ሰዎች አኪሙሌሽን እዚህ ጋር አለ። ዘን ማኒፑሌሽን ለንደን ላይ ሀፕን ያደርጋል። እዚህ ጋር ማኒፑሌሽን አለ።
ሶ ኤኤም ላይ የምጠብቀው ኒውዮርክ ላይ እኔ የምጠብቀው ሊኩዲቲ ስዊፕ አድርጎ ዘንድ ዳምፕ ያደርጋል ብዬ ነበር ኤክስፔክት ያደረግኩት። እንደምታዩት ግን አልሆንም። ሶ ሊኩዲቲ ስዊፑን ሰጥቶኛል። ሊኩዲቲ ስዊፕ ደጋግሞ ነው ኤዥያን ወስዷል፣ እዚህ ጋም ድጋሚ ወስዷል፣ ዘን እዚህ ጋር ወስዷል። ግን እዚች ጋር የጠበኳት ማርኬት ስትራክቸር ሺፍት ነበረች። እዚህ ጋር የነበረችው ማርኬት ስትራክቸር ሺፍት አያችኋት። ሶ እሷን ሰጠኝ። ዘን እኔ ፌር ቫልዩ ጋፕ ላይ ጠብቄ የገባው ነበር፣ ግን ትንሽ ወረደና ተመለሰ። ታርጌት አድርጌ የነበረው እኔ የኤዥያውን ሎ እዚህ ድረስ አካባቢ ይወርዳል ብዬ ነበር። 127 ነበር፣ ግን ሎስ ሆኗል። ብሬክ ኢቭንም አላደረኩም። አትሊስት እስከ 122 ኦር 123 አካባቢ ሲመጣ 123 ጋር አልደረሰም፣ ግን 122 አካባቢ ጋር ሲመጣ ብሬክ ኢቭን ማድረግ ይችል ነበር፣ ፓርሻል መውሰድ ይችል ነበር። አላደረኩም። ሶ እቺ ሎስ ትሬድ ነበረች ማለት ነው። ሶ ናስ ላይም የወሰድኩት ይሄ ነው። ሎስ ግዴታ ሁሉም ትሬድ ዊን መሆን የለበትም። ታውቃላችሁ፣ የፕሮባቢሊቲ ጨዋታ ነው። ሶል አባውት ፕሮባቢሊቲ። ስለዚህ ማቴማቲካሊ ምንም ኖርማል ነገር ነው ይሄ። ትሬድ ሳረግባቸው ስወስዳቸው የነበሩ ሪስኮች 1.5% ነው የ200K አካውንት ላይ ማለት ነው። ስለዚህ 1.5% እዚች ጋር አንድ ሎስ አለ ማለት ነው። ከዛ በኋላ ሮብለት ዩኤስዲ ላይ አይ ቲንክ ሮብለት ሌላ የወሰድኩት ትሬድ አለ እዚህ ጋር። ሶ ኤዥያ ሴሽን በቃ አንድ አይነት ነገር ነው ትሬድ የምናደርገው። አዲስ ነገር አጠብቆ ያው ስትራቴጂያችን አንድ አይነት ስለሆነ ማለት ነው። ሶ ኤዥያ ነበረ፣ የኤዥያ ሬንጅ እዚህ ጋር አለ። ሶ ለንደን ላይ ከመጣ በኋላ ሙሉ በሙሉ ሊኩዲቲን ቴክ አደረገው። ከዛ በኋላ ተመለሰ። ብዙ ጊዜ ለንደን በጣም ትሬድ ማድረግ አልወድም፣ ያው ዩኤስዲ ስለሆነ ነው እንጂ ሞር እኔ ኒውዮርክ ላይ ትሬድ ማድረግ መወደው፣ ናስ ላይም ስለሆንኩኝ ሞር ትሬድ ማድረግበት ፔር ማለት ነው። ሶ እንደምታዩት ግን ለንደን ላይ ቴክ አደረገ። ከዛ በኋላ ተመለሰ። እንደምታዩት እቺ ባይዘው የቅድሟ ስትሮንግ ኦርደር ብሎክ ያልኳችሁ ነች። እቺ አያችኋት? እስኪ ላጥፋላችሁ ኢንዲኬተሩን ነው። እቺ ስትሮንግ ኦርደር ብሎክ ያልኳት እሷ ላይ ነበረ። እዚህ ጋም ባውንስ ያደረገው፣ እዚህ ጋም ድጋሚ እሷ ላይ ነው የመጣው። እንደምታዩት ግን ያው ሁሌ ይከበራል ማለት አይደለም። ዳምፕም ሲያደርግ እንደምታዩት ጅልጥ አድርጎት ነው የሚወርደው። ግን እሱ ላይ ነው አሁን ሪጀክሽን የሰጠኝ። ሪጀክት አድርጎት ነው የተመለሰው። ሶ የኤዥያውን ሎ ወሰደው፣ ሊኩዲቲውን የኤዥያ ሎ እዚህ ጋር ያሉትን በሙሉ ወስዷል። ዘን ወጣ። ከዛ በኋላ መመለስ ጀመረ። ሶ እኔ ኤክስፔክት ማድረገው ምንድነው እዚህ ጋር የኤዥያ 20 ያለ እሱ ነው ታርጌት ማድረግ የምፈልገው። ግን አትሊስት ሪትሬስመንቱ ቫሊድ የሆነ ሪትሬስመንት ሊሆን ይገባል። ስለዚህ እዚህ ጋር ፊቦናቺ ሪትሬስመንቱ አለች እንደምታዩት። ሶ እሱን ጠበቅኩኝ። ዘን መጣና ጎልደን ዞን ውስጥ ገባ። ጎልደን ዞን ከ0.6 እስከ 0.79 ነው የምጠቀመው። ማክሲመም 0.79 ጋር መመለስ አለበት ነው። ከዚህ ካለፈ በቃ እየወረደ ነው ማለት ነው። ስለዚህ ኦርደር ብሎክ ሪስፔክትድ መሆኑን አንዱ የምናውቅበት መንገድ ይሄ ነው። ስለዚህ ሊኩዲቲን ቴክ አረገ፣ የኤዥያውን ሊኩዲቲ ቴክ አረገ ለንደን ላይ። ከዛ በኋላ ማርኬት ስትራክቸር ሺፍት እዚህ ጋር ሰጠኝ። እዚህ ጋር ማርኬት ስትራክቸር ሺፍት ሰጥቶኛል። ከዛ እዚህ ጋር ፌር ቫልዩ ጋፕ ሰጥቶኛል። በጣም ቆንጆ የሆነ ትሬድ ነው ይሄኛው። ከዛ በኋላ ሪትሬስ ከሚያደርግ ድረስ ጠበቅኩት። ሪትሬስ አደረገ። እዚች ዞን ላይ ሪጀክት አረጋት። ከዛ ድጋሚ ፌር ቫልዩ ጋፕ ላይ እስኪመጣ ጠበቅኩኝ። ከዛ በኋላ ቺን ትሬድ ኤክስኪዩት አደረግኳት ማለት ነው። ሃዩን ኤክስፔክት ያደረግኩት ይኸው እንደምታዩት ኤዥያ ሃይ ላይ ነው። ኒውዮርክ ኤም ላይ የገባሁት። ሶ ኢት ዋዝ ኤ ዊኒንግ ትሬድ ማለት ነው። ይሄኛውም 125 ሪስክ ቱ ሪዋርድ ነበረ። ተመሳሳይ አማውንት ነው ሪስክ ማድረገው 1.5%። ስለዚህ ይሄኛው 125 ዊን ሆነ ማለት ነው። ሮብለት ናስዳክ ላይ ትሬድ አላደረኩም፣ ምክንያቱም ኒውስ ነበረ። ይሄ የምታዩት በሙሉ የኒውስ ከኒውስ በኋላ ያሉ ኢምፓክቶች ናቸው። ያን ያህል ኢንትረስቲንግ አይደለም ለእኔ፣ አስቸጋሪ ነገሮች ስላሉት ማለት ነው። እንግዲህ ሁለቱ ኒውዮርክ ላይ የወሰድኳቸው ትሬዶች እነዚህ ነበሩ። ከዛ መጨረሻ ናስዳክ ላይ የወሰድኩት ዓርብ ዕለት መጨረሻ ላይ የወሰድኩት ትሬድ ነው ይሄኛው ትሬድ ማለት ነው። በጣም የሚገርማቸው ይህን ትሬድ ሶስት ላይቭ ነበርን ማታ ዓርብ ዕለት 2 ሰዓት ላይ ላይቭ አለን ከተማሪዎች ጋር። ከእነሱ ጋር እያየ ነው ነበር ይህን ትሬድ የሄደው። በጣም ቆንጆ ነው ፕሌይ ያደረገው ቆንጆ ነው። ግን እዚህ ጋር በጣም የምትማሩበት አንድ ነገር ሌላ ተጨማሪ ነገር አለ። ሶ ይሄንን መጀመሪያም እዚህ ጋር ሴልስ ገባ፣ እችኛዋን ሴልስ ገባት አንድ ኤክስፔክት ሳረግ ሰኞ ዕለት ማለት ነው። አንድ ኤክስፔክት ሳረገው የነበረው ነገር ነበረ። ምን እንደሆነ ላሳያችሁ። ሶ ሳምንቱ ሲከፈት እንደምታዩት ሳምንቱ ሲከፈት እዚህ ጋር ከባድ ጋፕ ፈጥሮ ነበር። ሶ እቺ ጋፕ አለች። እቺ ጋፕ እንግዲህ ኢምባላንስ ነው የሚያሳየን። ስለዚህ የፕራይስ ኢምባላንስ ስላለ አትሊስት ፕራይሱ መጥቶ እቺን ሪትሬስ አድርጎ ፊል አድርጎ ይመለሳል የሚል
ኤስቲሜሽን ነው። እሱን ነበረ ስጠብቅ የነበረው ማርኬቱም ሪያክት እንዲያደርግ የምጠብቀው ይህንን ነበረ። እቺ ፊል አልተደረገችም። እዚህ ጋር አያችሁት ሰኞ ዕለት የገባሁት ሴል ታርጌቴ እሱ ጋር ነበረ። ምክንያቱም የኤዥያውን ሎ ስለሆነ እየጠበቅኩኝ የነበርኩት እዚህ ጋር ነበር ታርጌት ሳደርግ የነበረው እንደምታዩት ሰኞ ዕለት የነበረው ትሬድ ላይ ማለት ነው። ግን አልመጣም ወደዛ። እንግዲህ ሎስ የሆነው ቅድም ያሳዩችሁ ትሬድ ይሄ ነው። አሁንም አርብ ዕለት ምንድን ነው ይሄንኑ ነገር እየጠበቅኩት ነው ያለሁት። ምክንያቱም ቺፕ አርት ፊልድ መሆን አለባት። አሁን እንኳን ባይሆን የሆነ ታይም ላይ ፊልም መደረጋ፣ ምክንያቱም በጣም ትልቅ ጃምፕ ነው የተፈጠረው። እዚህ ጋር ወደ 50 ሚኒት ልግባና ለምን ታዲያ ሴል እንደገባው ታሳያችሁ። ያቺ እንዳለች ሆኖ ማለት ነው። እዚህ ጋር ነበር ኤዥያው እንደምታዩት ኤዥያው ይሄውና በጣም ኮንሶሊዴሽን ነበር። የሌለ ኮንሶሊዴሽን እዚህ ጋር ሲሰጥ የነበረው። ከዛ ለንደን ላይም የተለየ ነገር ብዙ አላየንም። ኮንሶሊዴሽን ነው እየቀጠለ ያለው። ዘን ለንደን ማታ ላይ ለንደን መጨረሻ ላይ ኒውዮርክ ሊገባ ሲል ማለት ነው እዚች ጋር ማኒፑሌሽን አይነት ሙቭመንት አየሁኝ። ከዛ በኋላ ወዲያውኑ ዳምፕ ያደረገው አሁን መጠበቅ ጀመርኩ ማለት ነው። ምክንያቱም አንደኛ ማርኬት ስትራክቸር ሺፍት ሰጥቶኛል፣ ሁለተኛ ሊኩዲቲ ሌቭል የለንደኑንም የኤዥያውንም ወስዱታል። ከዛ በኋላ ማርኬት ስትራክቸር ሺፍት እዚህ አካባቢ እየጠበቅኩኝ ነው። ተፈጠረ። እሱ ከተፈጠረ በኋላ ፊቦናቺ ሪትሬስመንቴን አወጣሁኝ። ን እዚህ ታች ድረስ ነች ያለችው። እንደምታዩት እዚህ ጋር ከባድ የሆነ ፌር ቫሊዩ ጋፕ አለ። እሱም ፌር ቫሊዩ ጋፕ እየጠበቅኩ ነበር። እሱ ፊል አደረገልኝ። ዛን ፊቦናቺ ላይ ነጠረ። እሱ ሳይ ሎወር ታይም ፍሬም ላይ ኮንፊርሜሽን ጠበቅኩ። ሴል ገባሁት። ሴል የገባሁበት ምክንያት ይሄ ብቻ ግን አይደለም። ቅድም እንደነገርኳችሁ ታች ያለው ጋፕ አንዱ ነበር። ላይቭ ላይ እንግዲህ ስንማር ከተማሪዎች ጋርም ስናይ የነበረው ትልቁ ነገር እቺ ነች። ሴል ገባሁት። ከዛ በኋላ እንግዲህ እንደምታዩት በደንብ ነው ፕሌይ ያደረገው። ከዛ በኋላ ታርጌታችን የነበረው እዚህ ታች ያለው ነበር። ታች እዚህ ጋር ያለው ሊኩዲቲ ሌቭል ነበር። ግን አመላለሱ በጣም የሚያስፈራ ነበር። ግን ሌላው ደግሞ እዚህ ጋር ኦርደር ብሎክ ነበረች። እዚህ ጋር ብሪች የተደረገች ኦርደር ብሎክ ነበራት፣ ብሬከር ብሎክ ማለት ነው። ከዛ በኋላ እዚህ ጋር ፌር ቫሊዩ ጋፕ አለ። ስለዚህ ቢፒአር ሰጠን ማለት ነው። እዚህ ጋር ባላንስድ ፕራይስ ሬንጅ። ስለዚህ እሱ ላይ እንግዲህ ሪትሬስ ያደርጋል ብለን ስንጠብቅ ነበር። ላይቭ ላይ ነው ይሄን ስናደርግ የነበረው። ከዛ በኋላ አሁንም ምናልባት እስከ ድረስ ሊመለስ ይችላል የሚለውን በፊቦናቺ ቼክ አደረግን። እንደምታዩት ጎልደን ዞን አካባቢ ያለች እዚች ድረስ። ስለዚህ እሱ ድረስ እስኪመጣ እንደገና ብሬከር ብሎክ አለ። እንደውም ለሪኢንትሪ ራሱ አሪፍ ቦታ ነች ብለን አየን። ዘን ኤክስፔክት እንዳደረግነው እየጠበቅነው ነበር። ግን በጣም ሌት ናይት ሆኖ ነበር። ኦልሬዲ ማርኬት ሊዘጋ ትንሽ ነበር የቀረው። ስለዚህ ድጋሚ ለሪኢንትሪ ብንመለከተውም እንኳን እኛ ግን ክሎዝ አድርገን የወጣ ነው እዚህ አካባቢ ነው። አይ ቲንክ 1 to 5.1 ምናምን ነገር እንደዚህ ነገር ነበር ክሎዝ ያደረግነው። በፓርሻል ዘጋ ነው። ከዛ በኋላ ማርኬቱ ሊዘጋ ስለነበር እዚህ ጋር ወጣም ማለት ነው። እዚህ ጋር ለምን እንደዘጋሁኝ ግን ላሳያችሁ። አንድ ተማሪያችን ነበረች ላይቭ ላይ ኤዱ፣ ከኛ ጋር ያለች ልጅ፣ በጣም አሪፍ ልጅ ነች። እዚህ ጋር የ500 ላይ ጋፕ ተፈጥሮ ነበር፣ ልክ እንደ ናሱ ማለት ነው። ኮሪሌት የሚያደርጉ ፔሮችን እንግዲህ በጣም የማየቱ ጥቅም አንዱ እዚህ ጋር ነው። ይሄ ናስ ላይ ምንም ፊል የተደረገ ነገር የለም። ዩኤስ 500 ጋር ግን ፊል ተደርጓል። ክሎዝ ያደረግንበትን ምክንያት እየነገርኳችሁ ነው። እና ናስ ላይ ምንም የሰጠን ነገር የለም። ከዛ በኋላ እዚህ ጋር መመለስ ሲጀምር ነው እዚህ ጋር ኦልሬዲ ፊል አድርጎታል። ስለዚህ ሊመለስ የሚችልበት እድል አለ። ኮሪሌት የሚያደርጉ ፔሮች አንድ አይነት ሙቭመንት ስለሚያሳዩ ማለት ነው። ስለዚህ ይሄኛው ፊል ተደርጎ እየተመለሰ ከሄደ ሞስት ፕሮባብሊ ይሄኛውም ሊመለስ ይችላል። እንደውም ፕሌይ አውት ያደረገውም እንደዛ ነው። ሙሉ በሙሉ እዚህ ጋር አልዘጋ ነው። እዚህ ጋር እንዳለ ፓርሻል ዘጋን ሲመለስ። ከዛ በኋላ የቀረችዋን ደግሞ ማርኬቱ ሊዘጋ ሲል ዘጋ ነው ማለት ነው። እሱ ጋር ነው ክሎዝ ያደረግነው። ይሄኛውም ኦልሞስት 1 to 5 ፓርሻል ወስጄ ስለነበር ምንም የጎዳይ ነገር የለም። ብሬክ ኢቭን ላይ ነበር ያለው። ማታ ላይቭ ላይም ስለነበረ እየተማማርንበት ነበር። ቆንጆ ትሬድ ነበር። እንግዲህ 4 ትሬድ ወስጃለሁኝ። በአጭሩ ሪካፕ ወይን ይመስላል። ምንም አዲስ ነገር የለውም። እንዳያችሁት ሊኩዲቲ ስዊፕ ሴሽን ስዊፕ ሲደረግ ዛምፒዮ 3 ኤኤምዲ አኪሙሌሽን ማኒፑሌሽን ዲስትሪቢዩሽን። ከዛ ውጪ ቤዚክ የሆኑ ኮንሰፕቶች የኦርደር ብሎክ ብሬከር ብሎክ ምናምን ነገር ነው። እኛ እዚህ ጋር ክሎዝ አደረገን። ግን ብሬከር ብሎክ ስለነበረ ሪትሬስመንት እንትኑ ምናምን ነገር እየጠበቅን ነበር። ለሪኢንትሪ ራሱ ቆንጆ የሆነ ነበር ማለት ነው። እንግዲህ እንደነገርኳችሁ ሁሉም ላይ ትሬድ 3 የነበራቸው ነገሮች በሙሉ 1.5% ነበር ሪስክ ሳደርግ የነበረው። ያም ብቻም ሳይሆን ደግሞ ስንጠቀም የነበረው በሙሉ የፔፐር ስቶን ብሮከር ላይ ነው። ፔፐር ስቶን ላይ እንደዚህ ፊቸሮች ዩኤስ ናስ 100 ምናምን ነገር
በጣም የተሻለ ሬት ይሰጣችኋል። ስፕሬዱ ምኑም በጣም ቆንጆ ነው። እንደገና ኤክስኪዩት የምታደርጉት እዚሁ ላይቭ ላይ ነው፣ እዚሁ ትሬዲንግ ቪው ላይ ስለሆነ ያ አድቫንቴጆች አሉትና አይ ፕሪፈርድ ፔፐር ስቶን